የፈራነው ነገር ደረሰ ማለት ነው። እንግዲህ የፍቅር አመጣጥ ምንም አልተመቸንም። ሩታዬ ፈርታ ነው ገና ለገና ፍቅር ሚዲያ ላይ መጣችና አብርሽ ትቶኝ ይሄዳል ብላ ፍራቻ ነው የምታለቅሰው። አብርሽ ወንድማችን ደግሞ ትቶሽ አይሄድም። አንቺ ለዚህ ፍቅር ለአብርሽ ብለሽ ብዙ መስዋዕትነትን እንደከፈልሽ እናውቃለን። አትፍሪ። አብርሽ ደግሞ ትቶሽ እንደማይሄድ እርግጠኛ ነን። ያው አንቺ ፈርተሽ ነው ስለምትወጂ ነው የምታለቅሽ። አይዞሽ ከጎንሽ ነን ሩታዬ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እኛ የፈራ ነው አልቀረም ደረሰ እንግዲህ እና ይገርማችኋል። እኔ ትናንትና እንደዛ እያለቀስኩኝ እያነባው ነው ያደርኩኝ ማለት ነው። እና ሩታዬ እንደዛ ስቅስቅ ብላ ስታለቅስ እኔ በጣም ነው ያዘንኩኝ ማለት ነው። ያዛዝናል በጣም ማለት ነው። እና እኛ የፈራነው ነገር አልቀረም። ፈርታን ነበረ እኛ ሲጀመር ማለት ነው። እና ሰሞኑን አይታችኋል። እና ሙቤም እነዚህ ልጆች ቀለበት ማሰር አለባቸው እኔ የፈራሁት ነገር አለ ብሎ ነበረ። እኔም የገባኝ ነገር አለ፣ እኔም የተጠረጠርኩ ነገር አለ። እና ያ ነገር ደግሞ ዛሬ ሆኖ ስናገኝ በጣም ገርሞኛል፣ በጣም ማለት ነው። እና ሩታዬ እንደዛ ያለቀሰችበት ምክንያት አላት ማለት ነው። እና ማን ነበረ ስሟ? የፍቅር አመጣጥ ትንሽ አልተመቸኝም ማለት ነው። እና ይሄን ሁላ ጊዜ ቆይታ ዛሬ ደግሞ መምጣቷ እኔ በጣም ግርም ብሎኛል ማለት ነው። እና እኔ ፍቅርንም ምንም ልላት አልችልም። ሩታ ያለቀሰችበት ምክንያት እንግዲህ አብርሽ ትቶኝ ይሄዳል በማለት ነው። ሩታ እንደምታውቁት ለአብርሽ ብላ ብዙ መስዋዕትነትን ከፍላለች በእውነቱ ማለት ነው። እና ለአብርሽ ብላ ነው ከአዲስ አበባ ድረስ ቡታጅራ መታ የምትማረው አብርሽን ብላ ማለት ነው። እና ዛሬ ደግሞ እንደዚህ ፍቅር እንደዚህ መስዋዕትነት የተከፈለለት ፍቅር ደግሞ እንደዚህ ሲሆንባት እጅግ በጣም ያዛዝናል። በእርግጥ ገና አልተረጋገጠም እኮ ገና አልሄድም እሱ ራሱ እና ብቻ የሆነ አገረሸበት መሰለኝ ፍቅሩ። ስንት ዓመት አብሮ የቆየ ፍቅረኛ ነች እና ዛሬ እንደዚህ አእምሮባት ስትመጣ እንግዲህ ቀልቡ ወደዛ ዞር ማለቱ አይቀርምና ማለት ነው። እና ከባድ እኮ ነው አንዳንዴ ማለት ነው። እና እኛም በጣም ከፍቶናል እና እኔ በጣም ነበር ያለቀስኩኝ፣ በጣም ነበር የተሰማኝ። ታውቃላችሁ እኔ ለነሱ ምን ያክል ቦታ እንዳለኝና እነሱ ነጭ ስለብሶ ነጭ ለብሼ፣ እነሱ ጥቁር ስለብሶ ጥቁር ለብሼ፣ እነሱ ቀይ ስለብሶ ቀይ ለብሼ ብዙ ነገሮችን ማለት ነው። እና እነሱ ደስታ ስለሚያስደስተኝ ትናንትና ሩታዬ ገና ባልተረጋገጠ ገና ባልታወቀ ነገር ፍቅር ሚዲያ ላይ መጣለች ትቀማኛለች በማለት እንደዛ ሩታዬ ስታለቅስ ነበረ። የእውነት ሴቶች አታልቅሱ እንዴ! ምን ሆናችሁ ነው? አታሰድቡን። በቃ ለፈስፈስ አትሆኑ እንዴ! ቆራጥ ሆኑ፣ ጀግና ሆኑ። ምንድን ነው እንደዚህ? የእውነት ይሄ ይደብራል። ከሴት ልጅ አንጠብቅም እና ሴት ልጅ ጀግና ስትሆን ነው እንዴ! ምንድን ነው እንዴ? ከሄደም ይሄድ በቃ ይሄድ። እኔ በዚህማ ፍቅርን በጣም ነው ያደነኳት እውነት ለመናገር እና የዛን ጊዜ በራሷ ውሳኔ እንዴት እንደጸናች አይታችኋል ሁላችሁም። እና ማለት የዋሸኝ ነገር አለ ብላለች። አብርሽ ሊኖር ይችላልም ላይኖርም ይችላል። እሱም እኛ ምንም የምናውቀው ነገር የለም እንግዲህ ካሜራ ላይ ያየነው እንጂ ከካሜራ ጀርባ ምን እንዳለ ምንም የምናውቀው ነገር የለም። ነገር ግን ምንም ቢሆን ምን ያክል በውሳኔ እንደጸናች እናውቃለን ማለት ነው። እኔ እንደራሴ ጀግና ሴት ትመቸኛለች። ለዛ ነው እንደዚህ የምታለቅስ ሴት የእውነት እኔ አትመቸኝም። ፍቅርም ቢሆን እኮ በቃ እንዴ አልቅሰሹ ይዘሹ የኔን ሁን ብለሹ አንድ ሰው ያንቺ ሊሆን ይችላል፣ ግን ራስሽን ደግሞ ልታስከብሪ አትችይም ማለት ነው። እና ስለዚህ እኔ ለሩታ አይደለም ሩታዬ አልቅሽ ችግር የለውም አንቺ እናንተ ትዋደዳላችሁ፣ ግን እኔ እንደ ራሴ ጥሩ አይደለም ነው እያልኩ ያለሁት እንጂ ዝም ብለው ምንድን ነው እንጂ እናንተ ደግሞ ማለት ነው ካሜራ የምትቀርጹ ካሜራማን ማለት ነው ቢያንስ ለቅሶ እስከምጨርስ ድረስ ለምንድን ነው እንደዚህ ካሜራ ደቅናችሁ የምትቀርጿት? ታልቅስ መጀመሪያ ማለት ነው። ለቅሶ ችግር የለውም አይኔም ያጠራል እኮ እንባ ችግር የለውም እሱ። እኔ እሱ አይደለም ያሳሰበኝ፣ ግን ደግሞ ሴቶችን አታሰድቡን። በቃ አታልቅሱ። በቃ እንዴ ለሳርም ለቅጠርም አታልቅሱ። ጠንከር በሉ፣ ቆፍጠን በሉ እንጂ ሴቶች እኔም እኮ ሴት ነኝ። ምንድን ነው ይሄን አክልዬ ሲጀመር ደግሞ ማለት ነው ሰው አንድ ስታባብሎ
ሁለት ደግሞ ካሜራ ሲያይ እንደዚሁ ራሱ ያስለቅሳል፣ ፀሐይ ላይ ማለት ነው። እና እቺ ልጅ አሁን ኩሽና ቤት ውስጥ ነበረች። ከቤሩት ውስጥ ካሜራ ደቅ ነው መጥቶ ሄዶ ካሜራ ስታዩ ደግሞ ባሰባት በጣም። ስትወጣ እኮ ደህና ነበረች በእውነቱ። የእውነት እኔ ልብ ብዬ ነበረ ሳያት የነበረውና ብዙም እንጃ። በእርግጥ ሻሽ አስራለች፣ ግን እያለቀሰች አይደለም የወጣችው። ደህና ሆና የወጣች ሴት ልክ ካሜራ ስታየው ማለት ነው ለቅሶ ባሰ እንትን ለቀቀችበት። በቃ አለቀሰች። ምንድን ነው ይናክል እንዴ? አብርሽ እኮ አልሞተም አለ በህይወት። እንዴ በህይወት ላለው ሰው እንደዚህ ማልቀስ ምንድን ነው እንጂ? ይሄ የሩታ ፍራቻ እንጂ ሌላ ነገር እንትን አይደለም። በቃ ሲጀመር ደግሞ ትቶሽ አይሄድም። ይሄን ያክል መስዋዕትነት ከፍለሻልና በእርግጠኝነት አብርሽ ትቶሽ አይሄድም። እንደዚህ አይነት ልጅም አይደለም። ብቻ ያስታውቃል እንደዚሁ ራሱ ማለት ነውና እና መረጋጋት ነው። እናንተም እንደ ሌሎቹ ገበናችሁ ሚዲያ ላይ አታምጡ። በቃ ጥሩ አይደለም ለእናንተ ራሱ ማለት ነውና ትናንትና እንደዛ የምትዋደዱ ልጆች ነበራችሁ። ዛሬ ደግሞ ተጣላን ብላችሁ የምትመጡት ነገር የእውነት ጥሩ አይደለም እና ገበናችሁን እዛው በቃ ያለውን ነገር ችግራችሁን እዛው ፊቱ ችግር የለውም። ከካሜራ ጀርባ ተነጋግራችሁ መፍታት ትችላላችሁ። አንቺም ደግሞ ስልክ አንሽላቸው ሩታዬ ማለት ነው። እና ስልክ ያለ ማንሳት መፍትሄ ሊሆን አይችልም። እና ከአብርሽ ጋር ልትጣይ ትችያለሽ እና ከነ ሙቤ አልተጣላሽም፣ ከነ ሀይሚ አልተጣላሽም እና ሌሎቹን ደውለሽ ከነሱ ጋር ተነጋግረሽ ችግራችሁ መፍታት ትችላላችሁ። ምንድን ነው ካሜራ ደቅ ነው ሄዶ ሰውን ልጅ ማስለቀስ? ከባድ እኮ ነው በዚህን ሰዓት። የእውነት በጣም ይከብዳል። እንዴ ሁሉም ነገር ሚዲያ ላይ ይዛችሁ መታችሁ። ከሌሎች የምንጠላውን ነገር ደግሞ ከእናንተ ማየት አንፈልግም እኛ። በቃ ችግራችሁን እዛው ተነጋግራችሁ መፍታት ነው እንጂ እዚህ መታችሁ ተጣላን የምትሉ ነገር አይመችም። እኛ እናንተ የምናውቃችሁ በፍቅር እንጂ በጸብ አይደለምና ማለት ነው። ፍቅር እኔ እንጃ፣ እኔ ፍቅር አትቀማሽም። በቃ ፍራቻ ነው አለ አይደለ? በቃ የሆነ ትቀማኛለች የሚል ፍራቻ አላት ይመስለኛል ሩታ። አብርሽ እንደዛ የሚያደርግ ልጅ አይደለም። በቃ ሄደች አንዴ ከህይወቱ ወጥታለች። እሷም ደግሞ የራሷን ህይወት ጀምራ ሊሆን ይችላል፣ አናውቅም። እኔ ጋር የተደበቀ እውነት አለ፣ እኔ ጋር እውነት አለ፣ ዋሽቶኛል፣ ብዙ ነገሮች ብላለች። ፍቅርም ትናንትና የሰራችው ቪዲዮ ላይ ብዙ ነገሮችን ተናግራለች ማለት ነውና ያ እንግዲህ እኛ አናቅም። ይሄ ነው ማለት አልችልም እኔ እንደራሴ ማለት ነውና ሊሆንም ይችላል ላይሆንም ይችላል ማለት ነው። ይሄ ነገር ግን ድራማ ከሆነ እኛም ፕራንክ እያደረጋችሁ ከሆነ ችግር የለውም። ለምደናል፣ እኛ ፕራንኩ ነው ምን ሆኖ ለምደናል፣ እናበረታታችኋለን፣ ላይክም እናደርገዋለን። ምንም ችግር የለውም። እኛ ምንም ችግር የለብንም። እና ግን እናንተ ራሳችሁን አትጉዱ። በቃ እያለቀሳችሁ ገበናችሁ ሚዲያ አታውጡ። እዛው መነጋገር ነው ያለባችሁ። እዛው ተነጋግራችሁ መፍታት ነው ያለባችሁ። እናንተ እነ ሙቤና ሀይሚ ደግሞ ካሜራ ደቅናችሁ ሄዳችሁ እቺ ልጅ የምታስለቅሱት ምንድን ነው? ምን አደረገቻችሁ? በሰላም ነበረ ከቤት በር ስታንኳኩ የመጣችሁ ማለት ነው። ግን እናንተ ስታይ ደግሞ አለቀሰች እንዴ? ምንድን ነው እናንተ የሚያስለቅስ ነገር ይዛችሁ ሄዳችሁ ነው ልጅቷ የምታስለቅሱ? የምር እኔ በጣም ነው ጥያቄ የሆነብኝ። ሲጀመር ደግሞ ያለቀሰችበት ምክንያትም አልገባንም። አብርሽ ያደረገሽም ነገር አልገባንም። ሲጀመር ደግሞ አብርሽ ምንም አያደርግሽም።